ወልቃይትን ተደራድረውበታል ለዘመነ ካሴ። ራያ ወልቃይት የእናንተ ነው ብሏቸዋል። ያን ነው የሚፈልጉት ትግሬዎች። እኛ ደግሞ ስንመጣ ስልጣን እንሰጣቸዋለን፣ በሚኒስትር ደረጃ መሪ እናደርጋቸዋለን። የአማራ ሀብት ንብረት ታካብታላችሁ ተብሏል። ስለዚህ ጎንደሬ ተሽጣል። ጎንደሬ ስናይፐርን አንሳ እያልኩ ነው። ሸዋዬ ተሽጣል። ስናይፐርን አንሳ። በተቃውሞ ሰልፍ ብቻ የሚሆን ነገር የለም። ሆ ብለህ መነሳትና እነዚህን ጠራርገህ በአብዮት ማስወገድ ያስፈልጋል። ለዚህ ነው ማረጋገጫዬ ጸረ ጎንደር የመሆናቸው ማረጋገጫዬ ምንድን ነው? ዘመድኩን በቀለ ዳዲል ሲያሰድቡ ከርመው ወደ እነሱ ሲዞርባቸው አባረሩት ከመረጃ ቲቪ ሁሉ። በመጀመሪያ ደረጃ እነ ዘመነ ካሴ ሚስጥር ከአማራ ሚስጥረው ከልክለው ከኦሮሞና ከትግሬ ጋር ግን ይነጋገሩ ነበር። ቲክቶክ ላይ መጥተው የሚነጋገሩት እኮ ከኦሮሞና ከትግሬ ጋር። ጠፋ እንዴ ዘመዴ ዘሚ አልሞትክላቸው አልከዋ። አየው ሲገዛ ነው ሲከፈለው ነው። ማን ዘመድኩን በቀለ ዳዲ የተባለ ክፍታፍ ማዩ። አሁን ደግሞ አባረውት እሪ እያለ ሀብታሞች ሁሉ ይሰድብ ነበር። ዛሬ ደግሞ ሲገዙት ቀጥ ብሎ መጣ። ስለዚህ የጎጃሜ ትግል በገንዘብ ነው። የዘረፉት ገንዘብ ተቀዶ እስከሚያልቅ ድረስ እነ ዘመነ ካሴ መግዛታቸውን አያቆሙ። ይሄ ነው አማራ 67 ሚሊዮን አማራ ትግል እዚህ ጋር ነው። የጎጃሙ ኃይል ነው እየገደለው ያለ። እስካሁን ሞተ የሚባለው የደቡብ ጎንደር ልጆች ናቸው። እስኳድ የሚባለው ደቡብ ጎንደሩ፣ ትግሉን ገደለው የሚባለው ጎንደሬ ነው። ግን እየገደለው ያለ የጎጃሙ ኃይል ነው። ጎንደሬ እኮ ፊት ለፊት የሚገጥም ነው። አንሽንታ ቤገምድሬ አማራ ፊት ለፊት የሚገጥም ነው። አየ ነው 4 ኪሎ ሂዶ ጠመንጃ የሚተኩስ ነው። አንሽንታ ሽንታለች። አንተ ግን ክፍለ ጦር በ3 ሚሊዮን ብር ትገዛለህ። ብርጌድ በ1.5 ሚሊዮን ብር ትገዛለህ። ሻለቃ በ500 ሺህ ብር ትገዛለህ። ሻምበል በ250 ሺህ ብር ትገዛለህ። ጎንደር ሙሉ ጊዜ ጠመንጃ ይዘህ ፊት ለፊት አትጋፈጥ። እነ ዘመን አልሞቱም። ማርሸት ሲሞት አየው። እምትሞተው አንተው ጀግና ነህ። ለምን ትሞታለህ? ለዚህ ለማይረባ አማራ የውባንተ ልጅ ያን ያክል አባቱ ለነፃነቱ አልሸጥም በብር ብሎ የተሰዋው ተመስገን የተባለው ልጁ በነዘመነ ካሴ በ3 ሚሊዮን ብር ሲገዛ ሳይ ባንኩ ላይ ሲገባለት ሳይ በጣም አዘንኩ። አይ ጎንደሬ 3 ሚሊዮን ብር ለዚህ ወጣት ልጅ ብዙ ነገር ነው። እነዚህ ሌቦች እኮ 3 ሚሊዮን ብር ለነሱ ምንም ማለት አይደለም። ውባንተ የሚባልን አባት አጣል መልሰ ደግሞ ክፍለ ጦርን ደግሞ ለዘመነ ሸጥከው። አዝናለሁ። ትግሉ ተበልቷል። አልቆልሃል።